ይሄንን ቻናል ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ ተቀላቀሉ፣ ቤተሰብ ሁኑ። ፖስተሩን ለመስራት በመጀመሪያ እቺን 3 ነጥብጣባን እንነካለን። ኢሜጅ ሳይዝ የምትሏለች እሷን በመንካት ስፋቱን 1290 እንጠቀማለን። ርዝመቱን ደግሞ 1600 እንጠቀማለን። አሁን ፖስተሩን የምንሰራው በዚህች ስፔስ ውስጥ ነው ማለት ነው። መስራት የፈለግነውን ሰውየው ፎቶውን ከጋላሪ የፕላስ ምልክቷን በመንካት ፍሩም ጋለሪ የምትሏን ነክተን ከጋላሪ እናመጣለን። ፎቶውን በዚህ መልኩ ካስገባን በኋላ የሴቲንግ ምልክቷን ነክተን ሪላቲቭ ሳይዝን በመጠቀም ሳይዙን ትንሽ እንጨምራለን። ከዛ እዚህ ጋር እናስቀምጠዋለን። እቺን ቦታ በመንካት ፎቶው እንዳይንቀሳቀስብን እንቆልፈዋለን። አሁን ቴክስት እናስገባለን። ቴክስቷን እዚህ ጋር እናመጣታለን። ወደ ጎን አድርገን ፎንት የምትሏለች የራሳችሁን ፎንት መጠቀም ትችላላችሁ። እኔም የራሴ ፎንት ስላለኝ የራሴን ፎንት ነው የምጠቀመው። ፎንት ከፈለጋችሁ በውስጥ መንገድ አናግሩኝ። በዚህ መልኩ ካስገባን በኋላ ስፔሲንግ የምትሏለች ስፔሲንጉን ትንሽ እንጨምራለን። ከዛ ወደ ጎን እናደርግና ሳይዟን 138 አካባቢ እናረጋታለን። ስፔሲንጉ ስለበዛ ወደ ጎን እናደርግና ስፔሲንጉን እንቀንስለታለን። በዚህ መልኩ ቴክስቷን እዚች ጋር እናስቀምጣታለን። ከዛን ቴክስቷን ይዘን ከፎቶ ስር በዚህ መልኩ እናስገባለን ማለት ነው። እቺ ኮፒ የምትሏን ቦታ በመንካት ቴክስቷን 2 እናረጋታለን። ኦፓሲቲውን በጣም እንቀንሳለን፣ እስከ 9 አካባቢ እናረጋለን። አሁን ያስገባነውን ቴክስት ገልብጠን ከመጀመሪያው ቴክስት ስር እናስገባለን። ከዛ ኮፒ የምትለዋን ነክተን አሁንም ቴክስቷን ከላይ እናስገባለን እዚች ጋር። አሁን የቀረን ባክግራውንድ ማስገባት ነው። ባክግራውንድ እዚህ ውስጥ ነው የምንሰራው። ከሰውየው ጃኬት ላይ አሪፍ ባክግራውንድ እንሰራለን። የሴቲንግ ምልክቷን ነክተን ሼፕ የምትሏለች ሼፕ የምትሏን ነክተን ከለሩን ግራዲየንት የምትሏለች እሷን እንነካለን። ከዛ የፕላስ ምልክቷን እንነካለን። አሰራሩን እንደዚሁ አይታችሁ መረዳት ትችላላችሁ። ይሄው ባክግራውንዱን በዚህ መልኩ ከሰራን በኋላ ወደ ጎን እናረግና ሪላቲቭ ሳይዝን ተጠቅመን እስከ መጨረሻ እናረጋለን። ከስፔሲንጉ እኩል ትልቅ እናረጋዋለን ማለት ነው። እቺን ቦታ በመንካት አሁን የሰራነውን ባክግራውንድ ከቴክስቱም ከፎቶውም ስር በዚህ መልኩ እናስገባለን። ሁሉም አሁን እንዳይንቀሳቀሱብን እንቆልፋቸዋለን። ቴክስቷን እዚች ጋር እናመጣትና ወደ ጎን አድርገን ፎንት የምትሏለች ፎንት እንቀይርላታለን። ለቴክስታችን ስፔሲንግ ትንሽ ስለሚያስፈልግ በዚህ መልኩ ስፔሲንጉን እንጨምራለን። ሳይዟን ከፈለጋችሁ መጨመር ትችላላችሁ፣ ከፈለጋችሁ ደግሞ እንደዛው መተው ትችላላችሁ። ቴክስቱን በዚህ መልኩ ካስቀመጥን በኋላ ሼፕ እንሰራለን። አሁንም ደግመን ክብ ሼፕ ነው የምንሰራው። ከለሩን ደግሞ ግራዲየንት ነው የምንጠቀመው። አሁን ለባክግራውንዱ የተጠቀምነውን ከለር ለሁለተኛውም ሼፕ እንጠቀማለን። ከዛ ስትሮክ እስከ 20 አካባቢ እናረግና የስትሮክ ከለር ደግሞ ነጭ እናረጋለን። ለሁለተኛው ሼፕ ደግሞ ሳይዝ በጣም ትንሽ ሳይዝ እናረግና ይሄው እዚች ጋር እናስገባለን። ከዛ ይሄው ቴክስቱን በዚህ መልኩ ካስገባን በኋላ ወደ ጎን አድርገን ፎንት እንቀይርለታለን። አሁንም እቺን ቦታ በመንካት ሁሉንም እንቆልፋቸዋለን። ቴክስታችን ወደ ጎን አድርገን አሁንም ፎንት እንቀይርለታለን። አሁንም ወደ ጎን አድርገን ላይን ስፔሲንጉ በጣም ስለበዛ እንቀንስና እዚች ጋር እናስቀምጣታለን። አሁንም እዚህ ጋር ክብ ሼፕ እንሰራለን። ውስጡን ነጭ እናረገውና ስትሮኩን ቢጫ ከለር እናስገባለን። ይሄው ቢጫ ከለር በዚህ መልኩ ካስገባን በኋላ ወደ ጎን እናረግና ስትሮክ ስለሚያንስ ትንሽ ስትሮክ እንጨምርለታለን። አሁንም ወደ ጎን አድርገን ኢሬዝ ከለር የምትሏለች እሷን ኦን ስናረግ ነጭ ከለሩ ከውስጥ ይጠፋልናል። ሳይዙን በዚህ መልኩ ትልቅ እናረግና እዚች ጋር እናስቀምጠዋለን። እቺን ቦታ በመንካት አሁን ክብ ሼፕ የሰራነውን ከሁሉም ከቴክስቱም ከሰውየውም ፎቶ ስር እናስገባለን። አሁን ደግሞ ዲዛይናችን እንዲያምርልን ከጋላሪያችን ውስጥ ላይት እናስገባለታለን። ይሄው ላይቱን በዚህ መልኩ ካስገባን በኋላ ወደ ጎን አድርገን ኢሬዝ ከለር የምትላለች እሷን ኦን እናረጋታለን። ቶሌራንስ እስከ
47 አካባቢ እናረግና እዚች ጋር እናመጣታለን። ከዛ እቺን ቦታ በመጠቀም ላይቷን ከፎቶ ስር እናረጋታለን። እቺን ላይት አሁንም ወደ ጎን አድርገን ኮፒ የምትለውን ነክተን እዚች ጋር እቺን ላይት እናስገባለን። አሁንም ሶስተኛ እዚች ጋር እናስገባለን ማለት ነው። አሁን ከጎን ጠርዙ ደግሞ ባዶ እንዳይሆንብን አንድ ቴክስት ዝም ብለን እናስገባለን። ይሄው ይሄንን ቴክስት እናስገባለን እዚች ጋር ወደ ጎን አድርገን ለዚች ነጥብጣቧ ፎንት እንቀይራለን። እቺን ነጥብጣብ አራቱም ጠርዝ ላይ እናስገባለን። በዚህ መልኩ መጨረሻ ላይ ይህንን የመሰለ ፖስተር ሰርተናል ማለት ነው። ደግሜ ነግራችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ተቀላቀሉ። ቪዲዮውን አይታችሁ ዝም ብላችሁ እንዳትወጡ ቪዲዮ ላይክ በማድረግ ተባበሩኝ። ጥያቄ የሆነባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ